እሺ ህክምናው በዚህ መልኩ ነው ማለት ነው የምትሰጪው? እንደዚህ ነው? አዎ እንደዚህ ነው የሚሰጠው። እሺ በዚህ በኩል እንግዲህ የቀመምኳቸው ቅመሞች አሉ ከእጽዋት ነው የሚገኙት። እሺ እነዛን ነገሮች ነው እዚህ ውስጥ ጨምራለሁኝ። የጋለ ብረት አለ በዛ ላይ ሳደርገው ጭሱ በዚህ በኩል ይመጣል። ከዛ በኋላ ያ ጭስ በጥርሳቸው ውስጥ በድዳቸው ውስጥ ያለውን ባክቴሪያ ያጠፋል። ህመሙ እንዲጠፋላቸውም ያደርግላቸዋል ማለት ነው። በነገራችን ላይ ይሄ ነገር የሚሰራው ለጥርስ ብቻ አይደለም። እሺ ጉሮሯቸውን የሚያማቸው ሰዎች ሳይኖሳይተስ ንፍጥ ምናምን የሚያስቸግራቸው ሰዎች ጉሮሮ ቶንሲል የሚያማቸው ሰዎች ይሄንን ነገር ከተጠቀሙት ጥሩ ነው መፍትሄ ያገኛሉ ማለት ነው። በዛ ህመሙ ይጠፋላቸዋል። በውስጥ ያለው ባክቴሪያ ይጠፋላቸዋል ማለት ነው። ይሄ ደግሞ ብዙ ሰዎች አያውቁትም፣ ግን በጣም መፍትሄ ያለው እንደሆነ ብዙ ሰዎች እንግዲህ ሲመሰክሩልኝ ሰምቻለሁ። እሱማ አንድ ምስክር እኔ መጥቻለሁ። ሰላም ቤተሰቦቼ እንደምሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ዛሬም እንግዲህ እንደወትሮ በአዲስ ቪዲዮና ለየት ባለ ነው ቤተሰቦቼ የመጣሁት። እንደምታዩት እጄ ላይ ስጦታ አለ። አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እኔ የትም ሀገር የምትኖሩ እዚህ ኢትዮጵያ ውስጥ የሚኖሩ ወዳጅ ዘመዶቻችሁን ቤተሰቦቻችሁን እናንተ ካልቻላችሁ ሰርፕራይዝ ማድረግ እኔ ባሉበት ቦታ ሄጄ ሰርፕራይዝ አደርጋለሁና በዛ መሰረት አንድ ዩቲዩብ ላይ ይሄንን ስራ እንደምሰራ የምታውቅ ቤተሰቤ አንድ ወዳጇን ነው የሚባለው አላቅም፣ ብቻ ግን አንድ ሰው እንዳመሰግንላት ጠየቀችኝና ይቺ ማመሰግንላት ሰው ለእናንተ ለውድ ቤተሰቦቼም የሚጠቅም የምትጠቅም ስለሆነች በቪዲዮ መጥቻለሁ ማለት ነው። የመጣሁበት ሀሳብ ምን መሰላችሁ? ዛሬ እንግዲህ ማመሰግንላት ሰው ባህላዊ የጥርስ ሕክምና አገልግሎት የምትሰጥ ነች። ቤተሰቤ እንደነገረችኝ ከዚህ በፊት የጥርስ ህመም ያመኝ ነበረ እና የጥርስ ህመም እኔ ኖርማሊ አሞኝ ስለማላቅ ስሜቱን አላውቀውም፣ ግን እሷ እንደነገረችኝ የጥርስ ህመም በጣም ከባድ እንደሆነ ምንም ነገር ማድረግ እንደሚያስጠላ ሰላም እንደሚነሳ ብቻ ብዙ ነገር ነው የነገረችኝ። ያው የደረሰባችሁ ታውቁታላችሁ ብዬ አስባለሁ። እና በዛ መሰረት እንደዛ ነበርኩኝና ወደ አገር ቤት መጥቼ እንዲህ ሶሻል ሚዲያ ላይ የምሰጠውን አገልግሎት አየሁኝና ለምን አልሞክረውም ብዬ ስሞክረው መጀመሪያ ጊዜ እሷ ጋር ተሰራሁኝና ጥርሴን ተሞላሁት። ረጅም ጊዜ ሆኖኛል፣ እስካሁን አላመመኝምና ብዙ ነገር ስለሞከርኩኝ እሷ ከሌሎቹ ስለተለየች አመስግኝልኝ። አሁን በጣም ደህና ነኝ። ለአንቺ ቤተሰቦችሽም ይሄንን ሀሳብ ብናካፍላቸው ይጠቀማሉ እንጂ አይጎዱም ፕላስ ስትለኝ ታዲያ ለምን ለእናንተ ቤተሰቦች ሼር አላደርጋችሁም ብዬ በነገረች መሰረት ይቺ ሰው የምትገኘው አዲስ አበባ ነው። አዲስ አበባ ዓለም ባንክ ከዓለም ባንክ የተወሰነ ኪሎ ሜትር ነው ሜትር የሚባለው ብቻ ብትደውሉላት ትክክለኛ ቦታውን እሷ ትነግራችኋለች። አንፎ የሚባል እኔ ግን በነገረች መሰረት መጥቼ አሁን አካባቢው ላይ ነው በነገረችኝ አንድ 3/4ኛው በር መሰለኝ ትንገረችኝ እና ደርሻለሁ። ቤተሰቦቼ ውስጥ እንገባና ያለውን ነገር ተነግራችኋለች ብዬ አስባለሁ። እኔም በተቻለ መጠን ለእናንተ ትክክለኛው መረጃ በደንብ እጠይቃታለሁ። እሷም ደግሞ የምትሰጠውን አገልግሎት በደንብ ትነግራችኋለች። የትም እንዳትሄዱ። ይሄን ቪዲዮ ያያችሁ ያላችሁ አዲስ ከሆናችሁ ሰብስክራይብ ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ፣ ሀሳብ አስተያየት ወይም ደግሞ መጠየቅ የምትፈልጉ ካለ ኮሜንት ላይ ያስቀምጡ። ስልኳንና የቲክቶክ አካውንቷን ከታች ኮሜንት ሴክሽኑ ላይ ያስቀምጥላችኋለሁ። ቤተሰቦቼ ተከተሉኝ። ወደ ውስጥ እንግባና ያለውን ነገር እናያለን ማለት ነው። ሰላም እንዴት ነሽ? አነኒ አይገርም ቲክቶክ ላይ እቺሽ ነበር። ሰላም እንዴት ነሽ? ሰላም ነሽ? ደህና ነሽ? የደወልሽልኝ አንቺ ነሽ? አዎ እኔ ነኝ የደወልኩሽ። ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እናቴ እንዴት ነሽ? እግዚአብሔር ይመስገን ደህና ነሽ? ስራ ላይ ነሽ መሰለኝ። ስራ ላይ ነኝ። አዎ ቪዲዮ ግን እየቀረጽኩ ነው። ፈቃደኛ ይሆናል? እሱን እንግዲህ እንጠይቀዋለን። ፈቃደኛ ከሆነ በዛው እንቀጥላለን። ግን ጉዳዩ ምን ነበረ? ያው እንግዲህ በስልክ ደውዬልሽ ነበረ። እሺ አብዛኛውን ነገር ነግሬሻለሁ። ግን ደግሞ አንቺ ጋር
የተሰራች ልጅ ነችና አመስግኝልኝ በዛውም ደግሞ ላንቺም ለቤተሰቦችሽ ሼር ብታደርጊያቸው ተጠቃሚ ይሆናሉ ስትለኝ በዛ ላይ ደግሞ ቲክቶክ ላይ ማይችሽ ስራዎችሽን ምናምን ያው እኔ እንግዲህ እየነገርኳቸው ነበር ለቤተሰቦቼ ጥርሴን ከዚህ በፊት አሞኝ አያውቅም ግን ከባድ እንደሆነ እንዲ ቤቴ ውስጥ የታመመም ሰው እሷም ስትነግረኝ ነግራኛለችና ዛሬ እንግዲህ አመስግኝሽም በዛው ደግሞ ምሳሪውን ስራ ለቤተሰቦች ሼር እንድታደርግልኝ ነው። እሺ በጣም ነው ማመሰግነው ደስ ይላል። ስለዚህ ያስፈቅጂውና እየሰራሽ ጊዜሽን እንዳልወስድብሽ በመጀመሪያ ግን ስጦታው ልስጥሽ እህቴ እንግዲህ በላክሺ መሰረት በቆንጆ ምስጋና ያው ምስጋናው በስልክ ማድረስሽልኝ ከስጦታው ባሻገር እውነት ያው እንግዲህ ለሌሎችም ሐሳብሽን ሼር እንድታደርጊና ምን ያህል በልቦ ውስጥ እንዳለሽ ማለት ይሄ ህመም በጣም ከባድ ነው ግን ደግሞ ምሳሪው ስራ ትክክል ነው አሪፍ ነው በርቺ በዚሁ ቀጥይበት ለማለት ያክል ነው እንጂ ይሄን ለሷም ይመጥን ሆኖ አይደለም ብላለች እና አመሰግናለሁ እሺ አመሰግናለሁ እሺ ያው አድርሻለሁ ማለት ነው እሺ እናቴ እሱን ፈቃደኝነቱን ልጠይቅና ከዛ እንቀጥላለን እሺ የሚገርም ነው አሁን ህክምናው በእንደዚህ መልኩ ነው የሚሰጠው ማለት ነው አዎ በዚህ ነው የሚሰጠው እዚህ ውስጥ የሚጨሰው ጭስ ነው በዚህ በኩል ይወጣና እሺ ወደ ጥርሳቸው ይገባል ወደሚያማቸው ጥርስ ጋር ያደርጉታል ያ ጭሱ ነው ገብቶ ባክቴሪያዎችን ይገድልላቸዋል ህመማቸውን ያስታግሳል የደም ዝውውራቸው በደንብ ዝውውሩ እንዲፋጠን ያደርጋል ማለት ነው ኦኬ እንደዛ ሆኖ ነው ህመማቸውን የሚያጠፋው እሺ ህክምናው በዚህ መልኩ ነው ማለት ነው የምትሰጪው እንደዚህ ነው አዎ እንደዚህ ነው የሚሰጠው እሺ በዚህ በኩል እንግዲህ የቀመምኳቸው ቅመሞች አሉ ከእጽዋት ነው የሚገኙት እነዛን ነገሮች ነው እዚህ ውስጥ ጨምራለሁኝ የጋለ ብረት አለ በዛ ላይ ሳደርገው ጭሱ በዚህ በኩል ይመጣል ከዛ በኋላ ያ ጭስ ጥርሳቸውን ህመሙን ይቀንስላቸዋል በጥርሳቸው ውስጥ በድዳቸው ውስጥ ያለውን ባክቴሪያ ያጠፋል እሺ እና ህመሙ እንዲጠፋላቸው ያደርግላቸዋል ማለት ነው በነገራችን ላይ ይሄ ነገር የሚሰራው ለጥርስ ብቻ አይደለም እሺ ጉሮሯቸውን የሚያማቸው ሰዎች ሳይኖሳይተስ ንፍጥ ምናምን የሚያስቸግራቸው ሰዎች ጉሮሮ ቶንሲል የሚያማቸው ሰዎች ይሄንን ነገር ከተጠቀሙት ጥሩ ነው መፍትሄ ያገኛሉ ማለት ነው በዛ ህመሙ ይጠፋላቸዋል በውስጥ ያለው ባክቴሪያ ይጠፋላቸዋል ማለት ነው የሚገርም ነው አዎ ያው እንግዲህ ከኒ በላይ ቤተሰቦቼ ከኒ በእድሜ በለጥ የሚሉ ያቁታል በያስባለሁ እኛ እንኳን ኖርማሊ ስናድግ ይሄ ባህላዊ ህክምናው ዳማከሴ ጤና አዳም ምናምን የተጨፈጨፈ ነው ግን ስለዚህ ያው ባህላዊ ህክምና ያን ያህል ሳይድ ኢፌክት እንደማይኖረው ተስፋ አደርጋለሁ እና ደግሞ ይለያያል ሰዎች ባህላዊ ብለው የሚጠቀሙበት ነገር ይለያያል ይሄ ደግሞ ብዙ ሰዎች አያውቁትም ግን በጣም መፍትሄ ያለው እንደሆነ ብዙ ሰዎች እንግዲህ ሲመሰክሩ እኔ ሰምቻለሁ እሱማ አንድ ምስክር እኔ መጥቻለሁ ማለት ያው እንደነገረችኝ እህቴ በጣም ነበር የምሰቃየው በጣም ነበር የሚያመኝ እንቅልፍ የሚባል አልተኛም ነበር ከዚህ በፊት እንዳልሽው አሁን ያልሽኝን ነገር መልሱ እዚሁ ጋር አገኘሁት ብዙ የባህላዊ ህክምናዎች ሞክሬያለሁ ነገር ግን እነሱ ጋር ሞክሬ ልክ ጥርሴን የተቦረቦረውን ሳስሞላው መልሶ ነበር የሚቦረቦረው አሁን እሷ ጋር ግን ይሄን ህክምና ካደረኩ በኋላ ጥርሴን አስሞልቸው እስካሁን ረጅም ጊዜ ሆኖታል አልተቦረቦረምና ሰላሜን አግኝቻለሁ አመስግኝልኝ ስትለኝ በዛውም ደግሞ በዚህ ህመም የሚሰቃዩ ወይም ደግሞ የጥርስ ህመም ያለባቸው ቤተሰቦቼ ካሉ እስኪ አንቺ ምሰሪውን እና የምትመክሪያቸው ነገር ምን ማድረግ እንዳለባቸው አሁን አንዳንዴ እኛ ጥርሳችን ተቦረቦረ ሲባል በአካባቢያችን የምናውቀው ማስሞላትን ነው እስኪ አንቺ የምትያቸው ነገር የሆነ ነገር በያቸው እሺ እንግዲህ ተመልካቾች እኔ የምሰራው ባህላዊ የጥርስ ህክምና ነው ጥርሳቸው የተቦረቦረ ሰዎችን ጥርሳቸው
የተቦረቦረው ጥርሳቸው ህመሙ እንዲጠፋላቸው ጥርስ ያው በሚቦረቦርበት ሰዓት ህመም አለው። ያንን ህመም ያው እንቅልፍ ይነሳል። ሌሊት ነው የሚጀምረው በብዛት። ስለዚህ ያንን ህመም እንዲጠፋላቸው የሚያደርግ ስራ ነው የምሰራው። ሲቀጥል ደግሞ በጉሮሮ ህመም፣ በአፍንጫ ሳይኖሳይተስ የሚቸገሩ ሰዎች ይህንን ነገር ቢጠቀሙት በደንብ አድርጎ መፍትሄ እንደሚሆንላቸው በብዙ ሰዎች አይቻለሁ። ስራው የሚሰራው በጭስ ነው። ጭሱ ቀጥታ በዚህ በምታዩት ቱቦ በኩል ወደ አፋችን ይደረግና እዛ አፋችን ላይ በሚደረግበት ሰዓት ነው ጭሱ ቀጥታ ሄዶ ሙቀቱ ይሰማል። ከዛ በኋላ ጥርሳቸው ህመሙን ያቆማል ማለት ነው። ድዳቸው የሚደማ ሰዎች፣ አፋቸው የሚሸት ጠረን የሚያመጣባቸው ሰዎች እነሱም ይሄንን ነገር በሚጠቀሙበት ሰዓት ባክቴሪያው ከውስጡ ይጠፋል። ባክቴሪያው ከጠፋ ደግሞ ህመሙን የሚያጠፋው ነገር የለም ማለት ነው። ስለዚህ በዛ ነው የሚሰራው። ተጨማሪ ደግሞ ማለት ነው ለቤተሰቦቻችን በደንብ ግልጽና እምነት እንዲኖራቸው ይህን ስራ ከጀመርሽው ምን ያህል ጊዜ ሆነሽ? በቁጥርስ የሰራሻቸውን ሰዎች ይህን ያህል ቁጥር ማለት ከቻልሽ እስኪ ንገሪያቸው። እሺ እኔ ይህንን ስራ ከጀመርኩት 4 አመት ሆኖኛል። ኦፊሻሊ ቲክቶክ ላይ ዩቲዩብ ላይ አልለቀኩትም እንጂ ቅርብ ጊዜ ነው በሶሻል ሚዲያ ላይ መልቀቅ የጀመርኩት ቅርብ ጊዜ ነው። ምክንያቱም ብዙ ሰዎች ይህንን ነገር ይዘሽ ለምን ትቀመጫለሽ ስላሉኝ ነው ይዤ እንትን ያልኩት። አንድ ማለት ይሄን ስጦታ የላከችልሽ እንደዛ ስለነገርሻት ነውና የልጆች እናት ነች። ያዝለቀቅ አይነት ነው የምታደርገው፣ ግን በደንብ ብሰራበት በጣም አሪፍ ነው እና ይሄ በቃ በደንብ አፕሪሺየት ማድረግ ትፈልጋለች። ለዛ ጀመርኩ። በደንብ ንገሪያቸው እስኪ። ልክ ነው። እኔ ይሄንን ስራ የጀመርኩት ከ4 አመት በፊት ነው። ነገር ግን የምሰራው ቅርቤ ላሉ ሰዎች፣ እዚሁ አጠገቤ ላሉ ሰዎች ብቻ ነበር የምሰራው። ነገር ግን እነሱንም በሰራውበት ሰዓት እነሱ ላይ በጣም ብዙ ለውጥ አይቻለሁኝ። አሁን ለምሳሌ ከዛሬ 4 አመት በፊት የሰራዋቸው ሰዎች እስካሁን ድረስ ጥርሴን አመመኝ ሲሉ ሰምቼ አላውቅም። ያን ሰዓት ግን በጣም አሟቸው በስቃይ ውስጥ የነበሩ ሰዎች ናቸው። ነገር ግን አሁን ላይ ምንም አይነት ህመም የላቸው፣ የጥርሳቸው ህመም ቆሞላቸዋል። ያንን ሳይ እና ብዙ ሰዎችም ሲወቅሱኝ ወደ ቲክቶክም ወደ ዩቲዩብም መጥቻለሁኝ ብዙ ሰዎች እንዲያውቁት ማለት ነው። ቁጥራቸው ስንት ነው ብትይኝ ግን ቁጥራቸው ትዝ አይለኝም። በጣም ብዙ ሰዎችን ሰርቻለሁኝ፣ ትዝ አይለኝም። ከውጭ ሀገር ድረስ መተው የሚሰሩ ሰዎች አሉ። ያው እንዳየሹ እህቴም ለምስጋና እንደላከችው ከክፍለ ሀገር የሚመጡ በጣም ከሩቅ ክፍለ ሀገር የሚመጡ በጣም ብዙ ሰዎችን ሰርቻለሁኝ። እንግዲህ ይሄው ምስክርነቱንም አይተናል። ዛሬ ይሄንን ነገር በማየቴ የእውነት በጣም ደስ ብሎኛል። እውነትም ሞራል እንዲሆነኝ ሆኗል። አንቺን በጣም ነው ማመሰግነው። ይሄንን ነገር እንትን ለማመስገን በመምጣትሽ አንቺን በጣም ነው ማመሰግነው። ያው እንግዲህ እኔንም ከዚህ በኋላ ዩቲዩብን ሰብስክራይብ ታደርጊያለሽ። ሌላ አንድ ለተመልካቾችም ልነግር የምፈልገው የብዙዎች ጥያቄ የሆነ መተውም ሲሰሩ ጥያቄ የሚጠይቁኝ ነገር አለ። ይሄ ነገር ለአንድ ሰው አንድ ነው ወይ የምትጠቀሚው ብለውኝ ነበረ። አዎ እና ይሄንን ነገር ሸንበቆ ነው። ስለዚህ እኔ አንዱን ለአንድ ቀን ነው የምጠቀመው። ለአንድ ቀን ወይስ ለአንድ ሰው ነው የምጠቀመው? አንዱን ለአንድ ሰው ነው የምጠቀመው። ከተጠቀምኩት በኋላ እዛው ፊት ለፊታቸው ነው ሰብሬው በዚህ በሚነደው ከሰል አቃጥለዋለሁ። ምክንያቱም ለሌሎችም እምነት እንዲሆን ይሄ ለሴፍቲ ለጥንቃቄ ስለሚያስፈልግ። እኔ ደግሞ ኮንታሚኔሽን ምን እንደሆነ አውቃለሁኝ። ነርስ ነኝ፣ ተምሬያለሁኝ፣ አውቃለሁ ኮንታሚኔሽን ምን እንደሆነ ባላቅም እንኳን ሰዎች አንድ ሰው በአፉ ረጅም ሰዓት ይዞት ሲጠቀምበት የነበረውን ነገር እንትን መጠቀም ለሌላ ሰው መጠቀም በጣም ያሳፍራልም ያስጠላልም። ስለዚህ ይቀፋል ስለሚኖሩ ይቀፋልም። ስለዚህ ያንን ነገር አላደርግም። ይሄንን የምጠቀመው ለአንድ ጊዜ ነው። ይሄንንም ተመልካቾች እንዲያውቁ ተፈልጋለሁ ማለት ነው። በትክክል እንግዲህ ቤተሰቦቼ እንግዲህ እናንተም እንዳያችሁት እኔ ደግሞ በቦታው ላይ ንጽህናው እንዴት ደስ እንደሚል በጣም ጥንቃቄ በተሞላበት ነው ስራውን የምሰራው። እና በዚህ ህመም ውስጥ ያላችሁ ቤተሰቦቼ ካላችሁ እየደወላችሁ
ያለችበትን ቦታ በደንብ ትነግራቸዋለች። ስልክ ቁጥሯን ያው መጀመሪያ ላይ እየነገርኳቸው ነበረ። ኮሜንት ሴክሽን ላይ እናስቀምጥላችኋለን። እየደወላችሁ ታከሙ፣ ከጥርስ ህመም ዳኑ